እሺ እሺ ተጀምሯል። So this exercise focuses on creating and managing an independent SharePoint hub site while integrating various external applications into your SharePoint environment ላይ ያው SharePoint hub ሳይት ነው ክሬት እንድናደርግና ማኔጅ እንድናደርግ የሚፈለገው። ይሄ ደግሞ ከሌሎች ኤክስተርናል አፕሊኬሽኖች SharePoint ኢንቫይሮንመንታችን ላይ ኢንተግሬት እንዴት እንደሚያደርግ ነው የምናየው እና you will learn the structure to structure your hub site effectively, customize, navigate, and apply branding elements. So, እነዚህን effectively እንዴት hub site structure እንዴት effectively እንደምንሰራ customize ናቪጌሽኖቹ እንዴት ነው customize የምናደርገው apply branding elements አንዳንድ ኤሌመንቶች ብራንዲንጎች ሎጎ ምናምኖች እንዴት እንደምናደርግ ዩዘር ኤክስፒሪየንሱን ምናምን ነገር የምናይበት ነው አሁን የምንሰራው ጥያቄ ማለት ነው። ሶ የመጀመሪያው ምን ይላል? ሀብ ሳይት ኮንፊግሬሽን። እንግዲህ ሀብ ሳይት ማለት አሁን በተረዳውበት መንገድ ሀብ ማለት ኮሌክሽን ኦፍ ሳይትስ ነው። የሆኑ ሳይቶች ይኖሩናል፣ የተለያዩ ሳይቶች። እነዛን ሳይቶች በውስጡ የሚይዝልን ሀብ ሳይት ይባላል። ልክ እንደ ፓረንት ነው። ሶ ፓረንት ስለሆነ በስሩ የሱ ቺልድረኖች የሱን አንዳንድ ኮንፊግሬሽኖች ይወስዳል ማለት ነው። ላይክ እንደ ቴም ይሄ ከለሪንጉን አንዳንድ ኮንፊግሬሽኖች ምናምን ነገር የፓረንቱን ነው የሚወስደው። እናያለን እሱ ምን ማለት እንደሆነ። የመጀመሪያ ምንድነው? ክሬት ሀብ ሳይት ዊዝን ሼርፖይንት ኦንላይን ዊዝ አን አፕሮፕሪየት ኔም ቴም ኤንድ ሎጎ ሪፍሌክቲንግ ፊክሽናል ኦርጋናይዜሽን። አንድ ሀብ ሳይት ሼርፖይንት ኤንቫይሮንመንታችን ላይ ክሬት አድርጉ ይላል። ምን ስጡት አለ? የሆነ ስም ስጡት፣ ቴሙን አስተካክሉለት፣ ኤንድ ሎጎን ስጡት። ሎጎ ሪፍሌክቲንግ የሆነ ከፊክሽናል ኦርጋናይዜሽን አለን ብለን እንድናስብ ማለት ነው። ያ ማለት ለምሳሌ እዚህ ሆም ፔጃችን ላይ መተን አንድ ነገር ምን ተብለናል? ላይክ ሪኮመንድ የሚደረገው አንድ ሳይት ሀብ ሳይት ለመሆን መጀመሪያ ስንጀምር ቲም ሳይት ከሚሆን ይልቅ ኮሚኒኬሽን ሳይት ቢሆን ይመከራል። ብዙ ኦዲየንስንም ሪች ስለሚያደርግ ፕላትፎርሙ ስለሚመች ማለት ነው። እዚህ ጋር መተን ክሬት ሳይት እንለውና ኔትወርክ መሰለኝ ሰሞኑ እንግዲህ ኔትወርካችን ትንሽ ያስቸግራል። Okay. Wow. ያስቸገረ ላግ ያደርጋል። እንደዚህ መሆን የለበትም ነበር። እሺ ያ እዚህ ጋር ክሬት ሳይት እንለውና ቲም ሳይት አለን፣ ኮሚኒኬሽን ሳይት አለን። ኮሚኒኬሽን ሳይት ላይ እንሄዳለን። አንዱን የፈለግነውን ቴምፕሌት እንመርጣለን። ይህን ከመረጥን በኋላ ይህን ዩዝ ቴምፕሌት ብለነው እዚህ ጋር የምንፈልገውን ስም ሚኒንግፉል የሆነ እኛ የምንፈልገውን ስም እዚህ ጋር እንሰጠዋለን። ከሰጠነው በኋላ ክሬት ያደርግልናል ማለት ነው። እኔ አሁን ክሬት አላደርግም፣ ምክንያቱም ኦልሬዲ ክሬት አድርጌያለሁ። ይህን ክሬት ካደረግን በኋላ ምንድነው የምናደርገው? ለምሳሌ የእኔ አሁን እንትን ይሄ ነው። በቀደም ክሬት ያደረግነው አዲስ ሳይት ኮንሰልታንሲ የሚለው ግን ለምሳሌ ኖርማል ሳይቱ ላይ ሄደን ያንን ሳይት ኖርማል ሳይት ነው፣ ግን ሀብ ሳይት የምናደርገው ከዚህ በኋላ ነው። እሱን ለማድረግ እዚች ጋር እንመጣና ሴቲንግ ላይ ከዛ ሳይት ኮንቴንት ላይ ሄደን አይደል ስሳሳት መቅዲ አብረን ስለነበረን ያስተካከልሽ ከዛ ዌብሳይት ለማድረግ ነው አይደለ? ነው ሳይት ለማድረግ ነው ራሱ ሀብ ሳይት ያ ሀብ ሳይት። ኦኬ እዛ ሳይት ኢንፎርሜሽን ላይ ገባ። ግን
እዚህ አይቲ ሄልፕ ዴስክ ምናምን ላይ ሳይሆን እዛ አዲስ አይቲ ኮንሰልተንሲ ያልከውን ነው አይደል? እሱን ነው ሀብ የምናደርገው። ኦልሬዲ አድርጌዋለሁ እና አዎ ሳይቶቹን ለእርሷ ለማሳየት ነው። ለማሳየት ነበረ። ኦኬ እሺ፣ በቃ እስቲ አንዱ አንዱ ገባና ሳይቱ ከተከፈተ በኋላ ሳይት ኢንፎርሜሽን ላይ ላይ አልተሳሳትኩ። እሱ ላይ ይሄ አሶሲዬሽኑን ነው የሚፈጥርልን። ከአሶሲዬሽኑ አዎ እኮ እንትንም ያደርግልናል። ሜክ ዚስ ሳይት ሀብ ሳይት ምናምን የሚል ኦፕሽንም ኖርማሊ ያመጣልናል መሰለኝና እዚህ ጋር እሱ ካልተሳሳትኩኝ። አለበለዚያ እንግዲህ ሴቲንግ ውስጥ እዛኛው ማይክሮሶፍት የሼር ፖይንት እንትን ሴቲንግ ውስጥ አድሚን ላይ ግባና እሱ ላይ ሆነን እናሳያለን። አይ ቲንክ አድሚን ላይ ሆነን ነው የሚሻለው። እሺ የሼር ፖይንት እሱ ሞር ኢዚ ነው። አድሚን ሳይታችን ላይ ገብተን ሼር ፖይንት ወደ ታች እንወርድና እችን ሾ ኦል ብለናት ሼር ፖይንት ስቴፕ አድሚን ሴንተር ውስጥ አንገባም። ገባኝ። ኦልሬዲ ገብቼ ስለነበር ይሄ ማለት አድሚን ሴንተሬ ነው። ይታይሻል። አድሚን ሴንተሬ ነው። ከዛ ወደ ታች ስትወርጂ ሾ ኦልቲ እና አድሚን ሴንተር ውስጥ ሼር ፖይንት አለች። ሼር ፖይንትን ክሊክ ስታደርጊ እዚህ ሆም ላይ ያመጣሻል። ከዛ ሳይት አክቲቭ ሳይትስ የአክቲቭ ሳይትስ ውስጥ ከመጣሽ በኋላ ለምሳሌ ሳይቱ ኤችአር ዲፓርትመንት ከሆነ እችን ክሊክ አድርገሽ እዚህ ጋር ክሊክ ካደረግሽ በኋላ እችን ስትመጣ በሀብ ስር አሁን ኦልሬዲ ስላለኝ ነው አንድ ይሄም በሀብ ሳይት ውስጥ አሶሺየት ስለሆነ ነው። ሬጂስተር አስ ሀብ ሳይት ስትዩ የመጀመሪያው ሀብ ሳይት ሆነ ማለት ነው። ሶ ዲስ ኢዝ ወይ ሀብ ሳይቱን ክሬት የምናደርግበት ማለት ነው። የመጀመሪያው ጥያቄ ሀብ ሳይቱን ክሬት አድርጉ ነው የሚለን። ከዛ ሀብ ሳይታችን ለምሳሌ በእኛ ኬዝ ይሄኛው ነው፣ አዲስ አይቲ ኮንሰልተንሲ ነው። ጥያቄው ምንድነው የሚለው ሳይት ስም ስጡት አለ። ቴሙንና ሎጎን አስተካክሉለት ነው። እንዴት ነው ቴሙንና ሎጎን የምናስተካክልለት? እዚች ጋር መተን ሳይቱን ከከፈትን በኋላ ሀብ ሳይቱን ልዩነቱም አለው። ከላይ የተሽኮን አሁን እዚህ ጋር እነዚህ አልነበሩም ሁለቱ ኖርማሊ ኤዲቶች የምትለዋ ነበረች። እነዚህ ተጨምሮ ነው ሲጨመር እሱንም አብረን እናያለን። ከዛ ቼንጅ ዘ ሉክ የምትለዋ ጋር እንሄድና እነዚህ ጋር በእነዚህ አማካይ ለምሳሌ ቴም ስትዩ አሁን ያለውን ቴም ለምሳሌ አሁን ይሄኛው ነው ያለው አይደል? ብፈልግ እንዲህ ባረገው ይቀይረዋል። ወደዚህ ቀይረው እንዲህ ባረገው ወደ ብሉ ይቀይረዋል። እንዲህ ወደ ፈለግነው እንትን እየቀየረልን ይሄዳል ማለት ነው። ሶ ዲስ ኢዝ ዋት ቴም ማለት ነው። ቴም የሚለው ይሄንን ነው። አንደኛው ጥያቄ ይሄኛው ጥያቄ ማለት ነው። እዚህ ጋር ቴሙን አስተካክሉና ሎጎን አስተካክሉ። ሎጎ ማለት ደግሞ ለምሳሌ እዚህ ጋር ሳይሆን ኦኬ ሶሪ ሄደር ዋጋ ትመጭና ሄደር ላይ አይደለ? ሄደር ላይ መጥተሽ ወደ ታች እንወርድና የሳይት ሎጎ ተምኔል የሚል አለ፣ ወይም ሳይት ሎጎ ሁለቱም ጋር አንድ አይነት ፒክቸር ማድረግ ይቻላል፣ የተለያየ ማድረግ ይቻላል። ዲፍረንስ አንደኛው እዚህ ጋር ከፍተሽ እንደዚህ የሚታይ ነው። አንደኛው ደግሞ ሙሉ እንደዚህ ወተሽ ስታይ የሚመጣው ነው። ልዩነቱን አያችሁት? ስለዚህ እንትኑንም እነዚህንም የምናስተካክለው በዛ መንገድ ነው ማለት ነው። ከዛ associate at least 3 existing SharePoint site with your hub site and explain the rationale behind your choice ይላል። ምንድነው እዚህ ጋር ሀብ ሳይታችንን ክሬት አደረግን፣ ፓረንቱን ክሬት አደረግን። በፓረንቱ ውስጥ ሌላ አትሊስት 3 ኤግዚስቲንግ ሼርፖይንት ቲም ሳይት አሶሺየት አድርጉት ነው ብሎ እኛ ኤግዚስቲንግ ካለን እሳየው፣ ግን ከሌለን ልክ አሁን አንዱን ሳይት ክሬት እንዳደረግ ነው ሌላ 3 ሳይት ክሬት እናደርጋለን። በእኛ ጊዜ ለምሳሌ ሲኦ
ኤችአር ዲፓርትመንት እና አይቲ ሄልፕ ዴስክ የሚሉ ሁለት ሳይቶች ክሬት አድርገናል በእኛ ጊዜ። እነዚህን ምን አድርጓቸው ነው የሚለው ሀብ ሳይት አድርጓቸው ነው። ሀብ ሳይት ለማድረግ መጀመሪያ ክሬት ሳይት ብለን ዋናው ሆም ላይ ሄደን ክሬት ሳይት እንልና እነዚህን ሁለቱን እንትን በቲም ሳይት ነው እዚህ ጋር ክሬት የምናደርገው። ክሬት እናደርጋቸዋለን። ክሬት አድርገናቸው ስንጨርስ ቅድም የሄድንበት እዛ እንትን ላይ እንሄድና አድሚን ሴንተራችን ላይ ሄደን ሼር ፖይንት ላይ ማለት ነው እናገኛቸዋለን ማለት ነው። ስናገኛቸው ልክ እንደ ቀድሞችን ሰሌክት አድርገናት እዚህ ጋር ብንመጣ ምን ያደርገዋል? ሀብ አሶሺየት ሀብ ሳይሆን አሶሺየት እኮ እዚህ ጋር አሶሺየት ይላል። አሁን ቼንጅ የሚለው ኦልሬዲ አሶሺየት ይሄ አንዱ መንገድ ነው። ሌላኛው መንገድ ግን እዚሁ ጋር መተን ለምሳሌ ኤችአር ዲፓርትመንት ከሆነ አሶሺየት ማድረግ የምንፈልገው ሳይት ላይ እንሆንና ሳይት ኢንፎርሜሽን ላይ እንገባለን። ቆይ ሎድ ያርግ። ሳይት ኢንፎርሜሽን ላይ እንገባና እዚች ጋር መተን ሀብ ሳይት አሶሲሽን ላይ ኦልሬዲ ሀብ ያደረግነው ሳይታችን ስለሚኖር እሱን እንመርጥለትና ሴቭ እንለዋለን። ያ ማለት አሶሺየት አድርግልን ከዚህ ሳይት ጋር ማለት ነው። ያው ሁለቱም ተመሳሳይ ነው ማለት ነው አይደል? ሁለቱም የተለያየ መንገድ ነው። ይሄኛውም አንድ መንገድ ነው። ሁለቱም በፈለግሽው ማድረግ ይቻላል። እሺ እሺ። እዚህ ድረስ ግልጽ ነው። አንደኛውን ማለት ነው። ሁለተኛው ኢምፕሊመንቲንግ ናቪጌሽን ነው። አሁን ናቪጌሽኑን መስራት ነው። ዲዛይን ግሎባል ናቪጌሽን ሜኑ ፎር ዩር ሀብ ሳይት ኢንክሉዲንግ ሊንክስ ቱ አሶሺየትድ ሳይትስ ኤክስተርናል ሪሶርስስ ኤንድ ኪ ዶክመንትስ። አሁን ግሎባል ናቪጌሽን የምንሰራው ለሀብ ሳይቱም እና ለአሶሺየትድ ሳይቱም ሌላ ኤክስተርናል ሪሶርሶችም ካሉን ወይም ኪ ዶክመንቶች ካሉ ለእነሱም ጭምር ማለት ነው። ያ ማለት እዚህ ጋር ለምሳሌ አዲስ ሀብ ሳይታችን ኖርማሊ ባይ ዲፎልት እዚህ ጋር የራሱ የሆነ እንትን ይኖረዋል። እቺ ኦልሬዲ ናቪጌሽን ይኖረዋል በራሱ ክሬት የሚያደርግልን ይሄኛው የራሱን ሀብ ሳይቱን ማለት ነው። ሌሎቹን ግን ሳይቶች ማድረግ ብንፈልግ መጀመሪያ የሳይቶቹን ሊንክ ያስፈልጉናል። ለምሳሌ ይሄ ከሆነ ሳይቱ እዚህ ጋር መተን መቀየረው በኋላ ጠብቀን እችን ኮፒ ብለን እንይዛለን። ኮፒ ብለን ከያዘን በኋላ እዚሁ ኮንሰልታንሲ ብለን ሄደን እዚሁ ጋር ማድረግ እንችላለን። እዚህ ጋር መተን እዚህ ጋር እነዚህ ሁለቱ አይኖሩም ነበረ። ከማይኖሩ ቀጥታ ምን እንላለን? ኤዲት እንለዋለን። ኤዲት ስንለው ይሄን ያመጣልናል። እዚህ ጋር አሁን እኛ ብዙ ስለሰራን ነው። ባይኖር እዚች ጋር እችን ክሊክ አድርገን ምን ያርግል ሊንክ አድርግል እንዳለን ሊንክ እዚህ ጋር የሚመረጡ አሉ። ሊንክ ያደርግልናል። ከዛ እዚህ ጋር እንትኑን እንሰጠዋለን። አሁን ኮፒ አድርገን የነበረውን ሳይት አድሬስ እዛ ዲስፕሌይ ኔሙ ለምሳሌ ምንድነው ኤችአር ዲፓርትመንት ከሆነ ኤችአር ዲፓርትመንትን ከሆነ አይቲ ሄልፕ ዴስክ እናያደርጉት ሊንኩን ያመጣኸው ስም ማለት ነው አይደል? አሁን እሱ የአይቲ ሄልፕ ዴስክ ነው። አይቲ ሄልፕ ዴስክ ብዬ ኦኬ ብለው ክሬት ያደርገዋል። ያኔ ኦልሬዲ ክሬት አድርጌዋለሁ አለ። ስለዚህ ክሬት አደረኩት። ሁለቱንም ሳይቶች ሶስቱንም ሳይቶች ሌላ ኤምፕሎይ ኦንቦርዲንግ የሚልም አንድ ሳይት አለ። ትሬኒንግ ኤንድ ስታፍ የሚልም አንድ ሳይት አለ። በተመሳሳይ ለምን እያሳየን እንዳልሆነ እሱ ነገር ግን ቼክ ማድረግ አለብኝ። ልክ እንደነዚህ እዚህ ጋር ስንገባ ያ እንደሱ የሚለው አሉ ከታች ይኸው ኤችአር ዲፓርትመንት ኤምፕሎይ ኦንቦርዲንግ አይቲ ሄልፕ ዴስክ አሉ። እነሱ አሉ። ን ማድረጋቸዋለሁ ማለት ነው። ከዛ ሊንክ መውሰድ የለብህም። ሁሉንም በተመሳሳይ ነው የምንሰራቸው እንደማለት ነው አይደል? በቃ ሌሎቹንም እንደዚህ ነው የምናደርጋቸው። እሺ። ከዛ ኢምፕሊመንት ሜጋ ሜኑ ዛት ዲስፕሌይስ ሰብ አይተምስ ዌን ሆቨሪንግ ኦቨር ስፔሲፊክ ሜኑ ኦፕሽንስ ይላል። ኢንሹሪንግ አትሊስት 2 ሌቭልስ ኦፍ ናቪጌሽን። ይሄ ማለት ምንድነው? ለምሳሌ እዚህ ጋር መጀመሪያ ኢማጂን አድርጊና ይቀመጥ የነበረው እዚህ ጋር አይቲ ሄልፕ ዴስክ፣ እዚህ ጋር ደግሞ ኤችአር ዲፓርትመንት ኦንቦርዲንግ ካለኝ ኤምፕሎይ ኦንቦርዲንግ ብቻ ነበር አይደል የሚቀመጥ የነበረው። አሁን ምንድነው ጥያቄ የምለው እዚህ ጋር ሜጋ ሜኑ አዘጋጅለት። ሜጋ ሜኑ ሰብ አይተሞቹን ዲስፕሌይ ያርግ። መቼ? እዛ ጋር ሆቨር ስናደርግ
መኑ ላይ ኦቨር እንዲታይ ስፔሲፊክ ሜኑ ኦፕሽኑ ላይ ኦቨር ስናደርግ ከስር ያሉትን ሊንኮች ይዘረግፍልናል። ኢንሹሪንግ አትሊስት 2 ሌቭልስ ኦፍ ናቪጌሽን 2 ሌቭል ኦፍ ናቪጌሽን ኢንሹር አድርግ። ያ ማለት ለምሳሌ ማውዜን ሆቨር ሳደርግ ይሲ ወረድ አንድ የሁለተኛ ናቪጌሽን እዚህ ጋር ሆቨር ሳደርግ ለምሳሌ ኤችአር ዲፓርትመንት አለ ራሱ ሊንክ ነው። ከዛ ደግሞ በሱ ስር ኢምፕሎይ ኦንቦርዲንግ የሚል አለ የኤችአር ዲፓርትመንት ስለሆነ። እዚህ ጋር ደግሞ አንድ ሌቭል አለ ሌላ ትሬኒንግ ኤንድ ስታፊንግ የሚል የሆነ ዲፓርትመንት ወይ የሆነ ሳይት ቢኖርን እዚህ ጋርም ያንን ሰው ያሳያል። ይሄን የምናደርገው እንዴት ነው? እዚህ ጋር ቅድም ጠጥ ብለን ክሬት ካደረግናቸው በኋላ አንደኛው መንገድ እንዲህ እየወሰድን ድራግ ኤንድ ድሮፕ በማድረግ አሁን አይቲ ሄልፕ ዴስክ ውስጥ ከተትኩት አውጥቼ ግን እዚህ ጋር ባደረገው ኖሮ የት ይገባል? አይቲ ሄልፕ ዴስክ እዚህ ውስጥ ይገባ ነበር። ምን ላይ? ኦፕሬሽን ላይ ይገባ ነበር አይደል? ይሄንን አንድ ክሬት ከተደረገ በኋላ ማ በማስር ይሁን የሚለውን እያነሳ መቀየር ነው ማለት ነው። ስለዚህ ከቀያየር ነው በኋላ ይሄ እንደዚህ መጣ። አሁን ይሄም ክሊኬብል ነው፣ ይሄም ክሊኬብል ነው። ግን አንድ ነገር ለምሳሌ አሁን አይቲ ዲፓርትመንት የሚለው ክሊኬብል አይደለም። እዚህ ጋር አይተሽ ከሆነ ትሬኒንግ ኤንድ ስታፊንግ የሚለው ክሊኬብል አይደለም። ለምን? እነዚህም እዚህ ጋር በምንድነው የምንሰራቸው? ለምሳሌ እዚህ ጋር ክሬት አድርገን መጀመሪያ አሁን ሊንክ ነበር ያደረግነው አይደል? ሊንክ ለማድረግ we should have URL አይደል? የሚሄድበት ማለት ነው። እኛ ግን ታይትል ብቻ እንዲሰጠው ከሆነ የፈለግነው ሌብል እንለዋለን። ሌብል ብለን መስራት እንችላለን። ሌላ ግን እዚሁ መሞከር የምፈልገው ነገር አሶሺየትድ ሀብስ ብንለው ማንን ነው የሚሰጠው? አሶሺየትድ ሀብስ ብለን ዲስፕሌይ ኔም ብንባለውና ማንን ይሰጠናል? ቼክ እናድርገው። እናጠፋዋለን። ቴስት ከዛ ሁሉንም እዚህ ጋር እንግዲህ ቴስት ጋር ስንገባ ሁሉንም ማምጣት አለበት ማለት ነው አይደል? እሺ ቴስት ብቻውን መጣ እንጂ ያኛው ነገር አንደር አድሚን እና አይቶት ኤክስፔክት አድርጌ የነበረው ምንድነው እዚህ ጋር ራሱም ላይክ እንትን የመረጥከው እንደ ሌብል ነው ያስቀመጠው ማለት ነው። እንደ ሌብል የሰጠውን ስም ነው እዛ ጋር ዲስፕሌይ የሚያደርገው እንጂ እሱን አይደለም። add links to hub sites associated to the same parent hubs እነሱን እንትን ስጠው ነው የሚለው። ኦኬ አይቃም ፈልገውም ለጊዜው ሪሙቭ እናድርገው። በዚህ መልኩ መስራት እንችላለን ማለት ነው። ይሄ ግልጽ ነው። አሁን ይሄንን ያደረግነው ምንድነው ሜጋ ሜኑ ሰራ ከዛ እነሱን አጀስት አደረግናቸው። አሁን ለምሳሌ አሁን ኢማጂን አድርግና ብዙ አይነት ወደ 10-20 ዲፓርትመንት ወይም ሳይቶች ቢኖሩን ሁሉም ላይ ለመግባት እዚህ ጋር እየመጣን እያየን ነገር እንዳይሆን እዚህ ጋር መተን ዲፓርትመንቶች ይኖራሉ። ይሄ ራሱ በጣም ማጠር ይችላል። አሁን በትልቅ እንትን ብታዩ ለምሳሌ ዲፓርትመንትስ ብለን ይሄንን በዲፓርትመንት ውስጥ ሆቨር ስናደርግ ዴን ኤችአር አይቲ ምናምን ነገር ብሎ ደግሞ በአይቲ ስር ደግሞ እንደገና የራሱ ምናምን ነገር ማምጣት ይችላል። አንዳንድ ሳይቶች ታችሁ ከሆነ ዌብሳይቶች ላይ እንደሚሰሩት ማለት ነው። ራይት ለዛ ነው። ኦኬ ኔክስት ኩዌስችን ሶስተኛው ምን ይላል? branding and customization. Develop a branding strategy for your hub site now, focusing on color schemes, fonts, and imagery that align with your fictional organization identity. Then customize the site header to reflect the branding strategy, ensuring it's visual appealing and functional. ይሄው ኖርማሊ ምን አድርጉ ነው የሚለው ያው ቀደም የሰራን ነው። ለምሳሌ እዚህ ጋር ገብተን ማሰማመር ማለት ነው። ማሰማመሩ ማለት ነው። ለምሳሌ ሄደሩን አሁን ለምሳሌ የአይቲ ኮንሰልታንሲ ነገር ነው። ሞር ላይክ ብሉ ነገር ቢሆን ስቴኪ ነገር ነው፣ ወደ ቴክኖሎጂ ይሄዳል። ያ ቢሆን ብዬ አሰብኩና እንደዚህ ያደረግ ነው። ሌላ ሄደር ለምሳሌ እችኛዋን ነገር ሳስገባት አያችሁት እቺንት ነው። ኤግዛክትሊ ሎጎዋ እንደዛ እንዴት መጣችልህ? እኔ ዝም ብዬ በገብቼ በሌላ ነገር ክሬኤት አድርጌ ነው ስም ሰጥቼው ምናምን የሰራሁት። ይሄንን እኔም ክሬት አድርጌው ነው ዲዛይኑን ፒክቸሩን ክሬት አድርጌት ነው። ኦኬ አይ እንትን ራሱን ሎጎን ኬት አገኘው? ኤግዛክትሊ ዘ ሴም ሎጎ አዘ ሼርፖይንት የዚህ የሼርፖይንት የሼርፖይንቱ ላይ ይሄንን ሰራሁትኝ ነው ለራሴ። የሼርፖይንቱን ዳውንሎድ አደረኩትኝና አይ ቲንክ ዲስ ኢዝ ዘ ዋን የሼርፖይንቱን ሰራሁትና ከዛ ስሜን ምናምን ነገር ጻፍኩበት።
እኮ ይሄንን ክሪኤት አድርገኸው ነው ወይንስ ሃው ዲድ ዩ ጌት ኤግዛክት ሎጎ እንዴት አድርገህ አገኘ? እቺ ባክግራውንድማ ኢሜጅ እኮ ነው፣ ዳውንሎድ የምታደርጊው ነገር ነው ከኦንላይን። ኦኬ and then on the top of that ይህን ጻፍክበት ደግሞ በአዶቤ ምናምን አስተካከልኳት። እሺ እሺ እሺ። እና ይሄንን ምናምን ነገር መስራት ነው። ፉተር መስራት እንችላለን። ይሄ ማሳመር እችን ፓርት ቀየር አደረኳት፣ ይሄኛውን ፒክቸር እና እንትኑን ዴን አሁን ይህን ክሊክ ስናደርገው ያው የቀደሙን ፒክቸር ጋር እንዲወስደን አደረኩት። የቀደሙ ፒክቸር ጋር እንዲወስደን አደረኩት። እችኛዋ ደግሞ ክሊክ ስትደረግ ለጊዜው ጠብቄ ጎግል ላይ እንዲወስደን አደረኩት። ያው ክሊኬብል አይደሉ እነዚህን ስሩ፣ ለሌሎቹም ይህን ስሩ ነው። አሰማምሯቸው ነው። አሁን እቺ አራተኛዋን እንደተነጋገር ነው እናርጋትና እሷ ነች ለእኔ እንግዲህ ትልቋ በሽታዬ ማለት ነው። ለጊዜው ቆይ እሷ እናቆያትና ሌላውን ጨርሰን እሱ ላይ እንታገላለን። አይሻልም? እኔም የሄድኩበት ስቴፕ አለ፣ እሱን ስቴፕ አሳይቻለሁ። የመጨረሻዋ ግን አንዱ ላይ አፕዴት ሳደርግ አንዱ ላይ የምትመጣው ፓርት እሷ ስለሆነች ያልመጣችልን እሷን አብረን እንሰራለን። እሺ አምስተኛው አውትሉክ ኢንቴግሬሽን ነው የሚለው create a calendar within your hub site and link it to your outlook calendar ይላል። ምንድነው እንግዲህ ካላንደር ክሬት እናደርግና ሀብ ሳይታችን ላይ ይሄንን ወደ አውትሉካችን ሊንክ እናደርገዋለን። መጀመሪያ እሱን እናድርገው። እሺ ሀብ ሳይታችን ላይ ሄደንና ትናንትና እንዳደረግነው ኢቨንት ነው እዚህ ጋር ክሬት የምናደርገው። እዚህ ጋር ግን ኢቨንት የለንም ወይም ካላንደር የምትል ነገር የለችንም። እናደርጋለን አፕ ላይ እንሄዳለን። ምን ጋር እንሄዳለን? አፕ እዚህ ጋር ኒው ላይ ሄደሽ እታች አፕ የምትለው አፕ ላይ እንሄዳለን። እዛ አፕ ላይ መተን እዚህ ጋር ፈልገናት ነበር፣ እዚህ ጋር አላጣናት። ከዛ ክላሲክ ቪው ላይ እንሄድና ክላሲክ ኤክስፒሪየንስ ጋር እንሄድና እዚህ ጋር መተን ካላንደር ብለን ብንጽፍለት ይመጣል። እኛ ግን አይ ቲንክ ቅርብ ላይ ስለሆነች ቻት ካላንደር ብሎ ይመጣል። እሷን ክሊክ እናደርግለታለን ማለት ነው። እዚህ ጋር ስሙን እንሰጠዋለን። ለምሳሌ የካላንደራችን ስም ፕሮጀክት ሪቪው ሊሆን ይችላል። ፕሮጀክት ሪቪው ሬት ብንለው ሬት ያደርገዋል ወይስ ሬት ያደርገው? ሬት ሲያደርገው እዚህ ጋር ፕሮጀክት ሪቪው ብሎ መጣች። ልክ እንደ ኤቨንት ነገር ነው። እዚች ጋር ፕሮጀክት ሪቪው ላይ መንገባ ከፍተናት እንገባለን። ገባ this is a window ማለት ነው። አሁን ያለ ነው እዚሁ እኛ ኮንሰልታንሲ እንትናችን ላይ ያለ ነው፣ ሀባችን ላይ ያለ ነው። የካላንደር ፕሮጀክት ሪቪው ነው። ምን አለን ለምሳሌ ዛሬ 11 ነው አይደል? ለምሳሌ ነገ የሆነ ነገር አለን ሚቲንግ ነገር ካለን እዚህ ጋር ክሊክ አድ ወይም ደብል ክሊክ አድርገንበት ከፍታትና እዚህ ጋር ታይትሉን ለምሳሌ ፕሮጀክት ስታተስ አፕዴትስ እናደርግ። ሎኬሽኑን መጻፍ እንችላለን። ብዙ ጊዜ ኦንላይን ካልሆነ በተለይ መጻፍ ያስፈልጋል ብዬ አስባለሁ። ቦታውን ቀኑን እንሰጠዋለን። ቀኑ ኦልሬዲ ወስዷል። ሰዓቱን ለምሳሌ ከ3 ሰዓት እስከ 4 ሰዓት ከ9 ሰዓት እስከ ይሁን። ዲስክሪፕሽኑ እዚህ ጋር መስራት ካታጎሪ ለምሳሌ ምንድን ነው ካለን ሚቲንግ አይደል? ሚቲንግ ላይ እንመርጥለታለን። ሴቭ እንለዋለን። ሴቭ ከማለታችን በርግጥ አንድ ላይ እንድንሰራው ቀጥሎ ምናል ኮንፊገር ነው
ሴት አፕ ሪከሪንግ ኢቨንት ይላል። ዊክሊ ቲም ሚቲንግ ነው ኢን ቦዝ ሼርፖይንት ኤንድ አውትሉክ ኢንሹሪንግ ፓርቲሲፓንት ሪስፖንድ እንዲያደርጉበት ዳይሬክትሊ ፍሮም ሼርፖይንት። ስለዚህ እዚህ ጋር ምን እናደርገው በዚሁ እችኛዋን ሪከሪንግ እናደርጋት። ሪከር ማለት ሁሌ ሪከር የሚደጋገም ሪከር መቼ ነው ሪከር የሚያደርገው የሚለውን እዚህ ጋር እናያለን። ለምሳሌ ሜክስ ዲስ ሪፒቲንግ ኢቨንት መቼ ነው ዊክሊ? እሺ ተርስዴ እናድርገው። ስታርት ዴቱ በ12 ከ12 ጀምሮ በየዊክሊ ይሄዳል ማለት ነው። ኤንድ ዴት የለውም ማለት በቃ ይቀጥላል ይሄ ነገር። ኤንድ ዴት ካለው ደግሞ ለምሳሌ የሆነ ስፔሲፊክ ፕሮጀክት ከሆነ ያ ፕሮጀክት የሚያልቅበት ጊዜ ድረስ በየሳምንቱ አፕዴት እንዲኖረን ይደረጋል። ካልሆነ ግን ኖ ኤንድ ዴት ብለን እናሳልፈዋለን። ከዛ ይሄንን ሴቭ ማለት ነው። ይሄንን ሴቭ ስንለው አይሽ ሁሌ ሐሙስ በየሳምንቱ በዚህ ሰዓት ሪከር አደረገ ሚቲንግ አይደል? ያ ሪፒትሊ ቁጭ አደረጋችሁ ተመሳሳይ ሰዓት ተመሳሳይ እንትን። ኦኬ ከዛ አሁን አውትሉካችን አለ አንዴ። እሺ አሁን ይሄኛው ኦልሬዲ እንትን አውትሉክን የከፈትኩት አውትሉክን እዚሁ ጋር ሆነን የከፈትከው እዛው ላይ ካሌንደር ላይ ገብተህ። አንደኛው ጥያቄ ምንድነው አብሮት የሚለው ይሄንን ሊንኬት ቱ ዩር አውትሉክ ካላንደር አይደል የሚለው። አሁን አውትሉክሽ ላይ እንዲመጣ አሁን እየሰራን ያለው ነገር እንዳለ ሼርፖይንት ላይ ሼርፖይንት ለምሳሌው ነገር ሁሌ ሼርፖይንት ላይ ካልገባሽ አታዩም ማለት ነው። ስለዚህ አውትሉክ ኢሜልሽ ላይ ፖፕ አፕ ማድረግ አለበት። አሁን ኮምፒቲሽን ገና ስትከፍቺው ዛሬ ሚቲንግ ካለ አጀንዳሽን አንዳንዴ እዚች አካባቢ ፖፕ አፕ ያደርጋል፣ አንዳንዴም ኢሜልሽ ላይ ገብተሽ ታያለሽ። ይሄን ለማድረግ ምን ታደርጊዋለሽ? ይሄንን ያላመጣው ለምንድን ነው? እዚህ ጋር አሁን አውትሉኬን ቅድም ከፍቼው አይተሽው ከሆነ እዚህ ጋር አላመጣውም አይደል? ያላመጣው ለምንድን ነው? ይሄኛው አዲስ ኢቨንት ነው ክሬት ያደረግነው። ስለዚህ እዚህ ጋር ካላንደር ላይ መተን ኮኔክት ቱ አውትሉክ እንለዋለን። ከዛ you should only connect this ምናምን ነገር ይላል። ትረስት እለዋለሁ። የስ ሌላ አዲስ ካላንደር ክሬት ያደረገልን ማሚል ፕሮጀክት ሪቪው። ይሄ ኢቨንት ትላንት ክሬት ያደረግነው ነው። ፕሮጀክት ሪቪው ምን አለ ይላል እዚህ ጋር። ይሄው ለምሳሌ ተርስዴይ ጁን 12 ላይ ፕሮጀክት ስታተስ አፕዴት ሚቲንግ አለ። ለምሳሌ this is one appointment in series what do you want to open ይላል። መክፈት የምፈልጉ ሙሉን ከፈለግን ሙሉን፣ የነገውን ብቻ ከፈለግን ለምሳሌ የነገውን ብቻ አድርገን ጠይቃ ነው ክፈትልን ብንለው ይከፍትልናል ማለት ነው። ሲከፍትልን እዚህ ጋር ዲቴሉ ማየት እንችላለን። ሎኬሽን ቢኖር ሎኬሽኑን፣ ዲስክሪፕሽኑ ምንድነው፣ ሚቲንጉ ስለምንድን ነው። ኢቨን አንዳንዴ ዶክመንት ይኖረናል ወይ የሚቲንግ አጀንዳ ይኖረን የለ ሚቲንግ አጀንዳውን አታች አድርገን መላክ እንችላለን። ኤኒዋን ሲመጣ እዚህ ጋር ሚቲንግ አጀንዳውን ያውታል ምናምን ነገር። ይሄንን ኤቭሪዋን አሁን ኢሜሉ ላይ ይገባለታል። አሁን ከእንትን ላይ መጥተው እዚህ ጋር መጥተው ይሄንን ሁሌ ሼርፖይንት ላይ ስለማያዩ እዚህ የራሳቸው ካላንደር ላይ እንዲመጣላቸው ሁሉም ሰው ማድረግ ይችላል ማለት ነው። ዋንስ እንትን ካረገ በኋላ መግደያችን ያችን እንትን እንዴት ነበረች ታስታውሻለሽ? ወደ ራሳችን አካውንት ወደ ራሳችን እንዲመጣ ኢሜል ሼርፖይንት ላይ እንትኗን እንልክላቸውና ከዛ አውትሉካቸው ላይ ገብተው መሰለኝ አይደል እንትን የሚሉት እዛ ሼርፖይንት ሆነን ሼር እናደርጋቸዋለን መሰለኝ። እሱም ይቻላል። ለምሳሌ እዚህ ሼርፖይንት ላይ ሆነን ይሄንን ካላሽ ሼር ኮኔክት ቱ አውትሉክ ይላል። እኔ ግን አውትሉክን ሳይን አፕ ማድረግ ነበረብኝ ይሄ ነገር እንዲታየኝ። አንተ ጋር ቀጥታ ነው የሚመጣው፣ እኔ ጋር አይመጣም። ሳይን አፕ ማድረግ አለብኝ ማለት ነው። እሱና በዚህኛው በአዲሱ ማይክሮሶፍት አካውንትሽ ሳይን አፕ አድርጊ ይችላል። አውትሉክሽን ስትከፍቺው ራሱ ይሄ አይደል ለፕሮጀክት ሪቪው እንትናችን እዚህ ጋር እንዳለን እዚች ጋር መተን ሼር እንለዋለን። ሼር ስንለው ኢንቫይት ፒፕል አሁን ፕሮጀክት ሪቪው ሚቲንጉ ላይ የሚገቡትን ሰዎች ስለምናውቃቸው እዚህ ጋር
ስማቸው ኦልሬዲ ያሉትን ማለት ነው። ምንድነው እኔ ካምፓኒ ስለሆነ በካምፓኒ ጊዜ ኢንቫይት ፒፕል ስታደርጊ ሁሉ ነገር ይኖራል። ያ ልክ አንድ ሰው ስሙ ገና ሲጽፊ የካምፓኒውን ኢሜይል ነው የሚያመጣልሽ። ገብቶሻል? አሁን የኔን አመጣልኝ አይደለ? ያችን እንትን የምትለዋል አሁን አዲሱ ከተማ ብሎ መጣን። አሁን አዲሱ ከተማ ክሬት ይሄን አሁን ብልከው አውትሉኬ ላይ ይሄንን እንትን ምናምን ብሎ ይመጣልኛል ማለት ነው። ቼክ እና ከዛ ሁሉም ሰው ይቀበላል እንደማለት ነው። ኮንሰፕቱ ያ ለሁሉም እንዲያዩት እዚህ ጋር መጣች። ጎቶ አዲስ አይቲ ኮንሰልታንሲ ማለት አፕሳይቱ ነው። ፎሎ ዲስ ዋን ኤንድ አፕዴት እዚህ ጋር ያ ሰው እዚህ ጋር ይገባና ክሊክ ሲያደርገው በማይክሮሶፍት ኤጅ የሚከፍተው ያው የራሳቸው እንትን ስለሆነ ይሄንን ለቴስት ሌላ ቦታ ከፍተህ ነው አይደል? ለማየት ፕሪቴንድ አድርገህ ማለት ነው አንተ ልክ እንደሌላ ያ ለሌላ ሰው እንደላክሹ አድርገሽ። ግን አንዱ ሌላው ምንድን ነው አሁን ትዝ ያለኝ ነገር ሰው ለምሳሌ እቺ ፕሮጀክት ካላንደሯን ማየት አይችልም ዳይሬክትሊ አይደል? እኛ ኦልሬዲ ሼር ፖይንታችን ላይ ነው ክሬት ያደረግነው። ሶ ምንድነው የምናደርገው እዚህ ዌብሳይታችን ላይ እንሄድና ይሄንን እንትን ስለሚያዩት አሁን ለምሳሌ ኢሜይሉን አይታችሁት ከሆነ ቀጥታ ይሄን ክሊክ ሳደርግ ዌብሳይቱ ላይ ነው የሚወስደን። ዌብሳይቱ ላይ ሲሄዱ ምንድነው ወደ ታች ወረድ ስናደርግ የኢቨንት አለን አይደል? እቺን ኢቨንት በዌብ ፓርት እናስገባዋለን። በዌብ ፓርት አስገብተን ለምሳሌ አዲስ አይቲ ኮንሰልታንሲ ዊክሊ ቲም ሚቲንግ ኮፊ ታይም አለን። ይሄ ትናንት ክሬት ያደረግነው ስለሆነ ነው። ዛሬ ክሬት ያደረግነውን ከፈለግን እዚህ ጋር ኤዲት ብለን እንደ አዲስ ካላንደር የሚል ዌብ ፓርት የለንም ግን እንዴ አለን እኮ መሰለኝ። ከዛ ካላንደሩ ራሱ ኢቨንት ነው የሚለው ካላንደር ይላል። ግን ስታስገቢ ቼክ እናደርገዋለን። ይሄንን አዲስ አይቲ ያንተን የዊክሊ ቲም ሚቲንግ እንደገና ኮፊ ታይም ምናምኑን ክሬት አድርገህ ነው ለየብቻ? ትላንት ክሬት አድርገን ነው ኦኬ። ልክ እንትኑን ክሬት እንዳደረግነው እሱንም ክሬት አደረግነው። አሁን እዚህ ጋር አንድ ክሬት አድርገን ነው መቅዲ እንዳልሽው ነው ዌብ ፓርት ሆም እሺ እዚህ እስከምናደርገው ለብቻው አንድ ሴክሽን ላይ እና ታርገው ካላንደር ኮምፒውተር ግሩፕ አይ በቃ እንዳልከው እንደ ኢቨንት ኢቨንት አይደል ሊያሳየን የፈለግነው ኢቨንቱን ነው ሊያሳየን የፈለግነው። እስቲ አድ ያደርገዋል። አሁን ክሬት ያደረግነው ባይ ዲፎልት አመጣው። ከዛችን ኤዲት እንበለውና እዚህ ጋር ስንገባ ኮንቴንት ያሳየን። ከዛ ከማለ ላምጣላችሁ ይላል ዴት እሺ አፕካሚንግ እሺ አሁን አፕካሚንግ ነው የፈለግነው። ከዛ ሾው ታይትል እሺ ትሬኒንግ አሁን እዚህ ጋር ኦል ካታጎሪው ሚቲንግ ካታጎሪውን እንሰጠዋለን። ካታጎሪ ማለት ሚቲንግ ነው ኢቨንት ነው። ኢቨንቱ ምን አይነት ነው የሚለው ይሄ ጌት ቱጌዘር ነው ሚቲንግ ነው ምናምን የሚለው ማለት ነው። ግን አሁን የአሁኑ ያመጣልን እዚህ ጋር ኦል ሳይትስ እንደ ሀብ ብለን የለም ከፈለግን ዲስ ሳይት ብቻ ማለት እንችላለን። ኦል ሳይትስ እንደ ሀብ ካልነው ሁሉንም ያመጣልናል። እዚች ውስጥ አሁን ክሬት ያደረግናት መኖር አለባት። ወደ ጎን እንሂድ። አሁን ካላንደሩን ክሬት ያደረግከው አይ ቲንክ ከሀብ ጋር አሶሺየት ያደረግከው ምን ላይ ነበረ? ክሬት ያደረግከው ካላንደር አይቲ ሀቡ ላይ ነው ያደረግከው? ኦኬ አይ ቲንክ አድ ኢቨንት ብዬ ነው የማመጣው።
እዚህ ጋር ብቻ ኦል ሴት እንደ ሀብ ብለን ያ እናወጣዋለን። ከዛ በቃ እንደዛ ሲባል ራሱ ነው መምጣት የነበረበት መሰለኝ። ኦኬ ቀኑን መቼ ነበር ያደረግነው? ነገ ነው። this week ሶልቭ ያደረከ መሰለኝ። this week ስለው ስቲል የኤቨንቱን የያዘው የዛኛውን ኤቨንቱን ምን ላይ ነው ክሬት ያደረግነው? ችግር ካለ አብሽር እናንተ ነው። እስቲ ሳይት ኮንቴንት ውስጥ ገባና እንያ ፕሮጀክት ሪቪው project review ፐርሰንት አድ አፕስ እዚህ ውስጥ ነው ክሬት ያደረኩት። ዞሮ ዞሮ ቶሎች ሚስ ያደረግናት ነገር ካለች ብዬ ነው። እሺ all this week and all these sites all sites in the hub this site ብቻ ብለውስ እሺ ይህን አድርገውና ኢቨንትስ ብሎ ነው የሚመጣው እንዳለ ያለውን ነው ማምጣት ያለበት። የራሱ ካለንደሩን ይመስላል። ስለዚህ እንደ ኢቨንት ነው እንዲያዩት ነው። ያው ቻለንጅ የት ፕሮጀክት ፕሮጀክት ኦቨርቪው ነው። ግን እዚህ ጋር እያመጣ የሚጽፈው ምንም ነው ፕሮጀክት ስታተስ አፕዴት ስትንባና አድሚያት እቺ ካላንደር ነች የመጣችው። ቆይ ቼክ ላድርገው። ያው ያስቀመጥከውም ከጁን 12 እስከ ወደ ታች አድርገን በቃ ከጁን 12 ጀምሮ ዊክሊ እስከ 28 እሺ ከ12 እስከ 28 ያ ጁን 12 ነው ፕሮጀክት ስታተስ አፕዴት። ክሊክ ለምን አላደረገው? ክሊክ ከማድረግ እሺ እና ፐብሊሽ ብዬ ራሱ ነው ክሊክ ባደረገው ያልመጣልን። አይ ቲንክ ሲንክ አላደረገው ነበር መሰለኝ። ራሱ ነው በኢቨንት ነው የምንይዘው። ዋናው ዓላማው ምንድን ነው? ልክ አሁን ኢሜይሉን ስንልክላቸው ሊንክ ስለሚሰጣቸው ችን ክሊክ አድርገው ሲገቡ የሚመጡት እዛ ሀብ ሳይቱ ላይ ነው። ዋት ኢዝ ኤቨንት ምናምን ነገር ብለው ቢያዩ እዚህ ጋር መጥተው ያችን ኤቨንት ያዋታል። ከዛ በኋላ እችኛን ከከፈቷት በኋላ ከፈለጉ ወደ ራሳቸው አርቱ ማይ ካላንደር ማለት ይችላሉ። አርቱ ማይ ካላንደር ሲሉ ወደ ምን ያመጣላቸዋል? እዚህ ጋር አውትሉካችን ላይ ካላንደሩ ላይ ልክ እንደዚህ እንደ ካላንደር ያመጣላቸዋል። አሁን እችኛ ካላንደር አሁን የለችም ብለን እናስብ። አየሻት? አሁን የለችም ማለት እንዘጋ ክሬት ያረ አዲሱ የሚባለው ሰው የክሬት ያደረገው ካላንደር የለኝም እና ግን በኢሜል ሼር አረገኝ። ሼር ሲያደረገኝ ሀብ ፓርቱ ላይ ሀብ ሳይቱ ላይ ገብቼ ቼክ አደረኩት አየሁት እና ኦኬ ይሄ በቃ እኔን ይመለከታል። ስለዚህ ካላንደር ላይ ላስገባው። ለምን ኖቲፋይ እንዲያደርገኝ ይፈልጋሉ እንዳረሰው አይደል? አድ ቱ ማይ ካላንደር ስለው ካላንደር ላይ ፕሮጀክት ስታተስ አፕዴት ብሎ
ያም በእንትን ስለሚከፍቱ ነው በዛኛው። እሺ በአውትሉክ ሄጄ ኦኬ ከዛ ጋር ግን እችን አርቱ ማይ ካላንደር ስለው መግባት አለበት። የኔ ካላንደር በዚህ አይደል ወይስ ሲንክ ማድረግ እሺ ነው ይሄኛው ነው ችግሮች ሁሌ ኦፕን የሚያደርገው ዲፎልቱ ያኛው ስለሆነ ነው። ሶ change the default this change outlook new ስለሚከፍተው ነው በዚህ እንዲከፍት አድርገው ለታስ ዲፎልት አድርገውና አንዴ እንሞክረው ብለው ከዛ ጭኖት ወጣት ብለው ከፍታት ማለት ነው። ከፍታት ምን ላይ ነው የከፈተው? በአውትሉክ ላይ ነው የከፈተው አይደል? ኦኬ እሺ ይሄ this is my እና አፖይንትመንት ነው ስኬጁል። እሺ አሁን እዚህ ጋር እንዲመልሱ እንፈልጋለን። ያው እንትኖቹ ፓርቲሲፓንቶቹ ይሄንን ሚቲንግ እሳተፋለሁ እሺ ኦኬ ምናምን ነገር እንዲሉ እንፈልጋለን። አንዱም ጥያቄ እሱ ነው። ሶ እሱን የሚያደርጉ አይ ቲንክ አሁን ራሴ ክሬት አድርጌው ስለሆነ ይመስለኛል አንዳንድ ነገሮች በሌላ ዩዘር ኔም ባየው ጥሩ ነበረ። What is RSVP directly from the SharePoint? ሪስፖንስ እንዲያደርጉ ነው። ሪስፖንድ እንዲያደርጉ ምንድነው ላይክ አንዳንዴ ተልኮልሽ ሪስፖንድ ታደርግ የለ የስ አይ ዊል ጆይን ሌተር ኦን ምናምን ነገር ብለሽ መድረሱ ማረጋገጫ እንገባለን የሚለው ነገር በእንትኑ ላይ ሚቲንጉ ላይ አቬይለብል ነኝ አይነት ነገር የሚለው ማለት ነው። point later connect now. From SharePoint even links. What is this? Enable this. Copy. And now it's all gone. Anyways, ካላንደራችን ለመተን ኮኔክቶችን እንድትመጣ ማለት እኛ ሚቲንግ ላይ ግን there was another workaround ቺ ፓርት እኛ ጋር እንድትመጣ ያንን የምንልክላቸው ለዛ ነበር። መቅዲ እንደ አንድ ጥያቄ አይሉኝ እንዴት ይላካል? ሪስፖንስ እንዴት ይሰጣሉ? ሪስፖንሱ ሳይሆን ሪስፖንሱማ ልክ ሼርፖይንቱ ላይም ገብተው መሰለኝ እዚህ ጋር ገብተው ከከፈቱት በኋላ ማለት እኔ የፈለኩት ምንድነው እዚህ ጋር ከከፈቱት በኋላ ቀጥታ ወደ ኢሜይል ወደ እኔ ካላንደር እንዲመጣልኝ ማድረግ መቻል አለበት። እዚህ ጋር አድ ቱ ማይ ካላንደር ብዬው ቀድም አድ ቱ ማይ ካላንደር ስለው እዚህ ጋር አድ ቱ ማይ ስለው ዳውንሎድ ለምን ያደርግልሽ? ዳውንሎድም ካደረገው በኋላ ሲከፍትልኝ በአውትሉክ የከፍቱ እዛ ላይ አውትሉክ ላይ መክፈት አለበት እኮ ቀድም መጀመሪያ እኮ እንደዛ መጥቶልሃል አይደል? ካላንደሩን ክሬት ኮኔክት አድርገው ነው ኮኔክት አውትሉክ ስለሆነ ቱ አውትሉክ ስለሆነ ኮኔክት ካልኩት ያው የሚሰራው ሰው ያንን ማወቅ አለበት። ኮኔክት አውትሉክ እንዴት ማድረግ እንዳለበት ምናምን ሶ ለራንደም ዩዘር ወይም ለኖርማል ዩዘር ግን እዛ ጋር አውትሉክ ላይ ሲመጣላቸው እዚህ ሳይቱ ላይ ገብተው አርቱ ማይ ካላንደር ሲሉት ዳይሬክትሊ ከኢሜይላቸው ላይ ሄዶ አውትሉክ ካላንደር ላይ ሄዶ መግባት አለበት። አድ ማድረግ አለበት። ጥያቄውን ኢኒሼት ካረግሹ ስለማስታውሰው እንትን ብለዋል።
እሺ ጥሩ። እኔ ደግሞ እዚሁ ላይ እንዳለን ካላንደር ላይ እኔ ክሬት ያደረግከዋል አይደለም? መጀመሪያ ቴብሉ እንዳለ የካላንደሩ ሪከር ያደረክበት ላይ አሁን ሪከር ሳታደርግ አልፈህ ኦልሬዲ ክሬት የተደረገ ቴብል ላይ እሱን ሄዶ አፕዴት የሚደረግበት ሚንስ አለ። ለምሳሌ እሱ አሁን አረኩትና አለፍኩ ኦልሬዲ ያደረግከው ግን እኔ ለምሳሌ አሁን ክሬት ሳደርግ ሪከር ሳላደርግ ነው ያለፍኩት እና እሱን ማደርግበት እንትን አለ ሚንስ አለ ድጋሚ ኤዲት ማደርግበት መጣሁ። ከዛ ይኸው መልሼ ክሊክ አደረኩት ነው። ከዛ ኤዲት አይተም ወይም ኤዲት ሲሪየስ ይላል። ኤዲት አሁን የሁለቱ ልዩነት ምንድነው? ኤዲት አይተም ካለ ያንዷን ብቻ እዚህ አሁን የነገውን ብቻ ነው የሚያደርግልኝ። ኤዲት ሲሪየስ ካለ ግን አሁን ኤዲት የማደርገው the whole ሲሪየሱን ያደርጋል። አሁን ይሄ ሁለቱ ኦፕሽን የመጣው ኦልሬዲ ሪከሪንግ ስላልኩት ነው። ሶ ኤዲት በለውና እዚህ ጋር መጣሽ አይደል? ክሬት የምታደርጊበት ታች ጋር መጥተሽ ሪከሪንጉን ትሰሪዋለሽ ማለት ነው። ኦኬ that's good. ሶ ይሄኛውም ግልጽ ነው አይደል? ንጹህ ሶ ስድስተኛው አናውንስመንት ኢንቴግሬሽን ጋር create an announcement list on your hub site to share important updates. Configure alerts for members to receive notification when a new announcement is posted. So on an announcement integration እንሰራለን። እሱ የምንሰራው አንድ ሊስት ክሬት እናደርጋለን። አናውንስመንት የሚል ሊስት ማለት ዌብሳይታችን ላይ ሶ አይ ቲንክ ለእንትኑ ብዬ ክሬት ያደረኩት ሊስት አለ። አናውንስመንት የሚል አንድ ሊስት ክሬት አድርጓል ኦልሬዲ። ኖርማሊ እሱ ቤክስ ሲሰራ ቪዲዮ ላይ አናውንስመንት የሚል አፕ አለው። እሱ የኛ እንትን የለውም። ክላሲክ እንትናችን ላይ አናውንስመንት የሚል አፕ ስለሌለን ሌላ ኦፕሽን ምንድን ነው? በሊስት ነው በቃ የምንሰራው እዛው ላይ ቢልዲን በሆነው ማለት ነው። የሌላው አድቫንስዱ እንትን ነው አይ ቲንክ እራሱ አናውንስመንት የሚል አሁን ካላንደር እንደሰራ አናውንስመንት የሚል አለው። የኛ ግን ክላሲክ ውስጥ ገብተን እስኪ እኒው አዲስ ሰራው ላይ ወናት እንዴት እንዳረከው የኛ የሌለው ለምንድን ነው? ሞክረሽዋል አንቺ ጋር? እኔ ፈልጌ አፕ ውስጥ ገብቼ የለም። እሱ አፕ ውስጥ ገብቶ ሊሰራው አይደል? በሁለት መንገድ ነው የሰራው እሱ። አንደኛ ቢልዲን የሆነ እዚሁ ላይ ያለ ባለ እንደገና ሄዶ ምን አናውንስመንት አይደል? ሁለት እላዩ ላይ ባለውም ሰርቶታል። እንደገና ደግሞ ይሄ እንዳልሹ በአፕስ በሁለት መንገድ አፕ ብሎ ክላሲክ ውስጥ የለም። ክላሲክ እንትን ውስጥ አሁን አናውንስመንት ብትለው አያገኘው። እንግዲህ አንተ ካመጣው ጥሩ። ቪዲዮ አልጨረስኩም። ኦኬ ቁጭ ያላየሁትም ለእንትን ብቻ ነው። 3 ነው ምናምን ነገር የለውም። ስለዚህ በቃ እንደ ሊስት ነው የምንሰራው እኛ እንዳልከው። ኦኬ ምን እናደርጋለን? አናውንስመንት የሚል አንድ ሊስት ክሬት እናደርጋለን። ኦልሬዲ ክሬት ያደረኩት አለ። ሶ ታይትል አለው፣ ቦዲ ኦር ዲስክሪፕሽን አለው፣ ካታጎሪ አለው። ካታጎሪ ላይ ኢትስ ሊስት ኢትስ ቾይስ። ይሄኛው ኦዲየንስ ታርጌት የምናደርግበት አለ። ፐብሊሽ ዴቱ፣ ኤክስፓየር ዴቱ፣
በማን ነው ክሬት የተደረገው ይሄ አናውንስመንት ነገር የሚለው አለ። አናውንስመንት ስለሆነ ማለት ነው። ክሬት አድርገዋለ ክሬት አድርገ ከዛ ኮንፊገር አለርትስ ዌን ሜምበር ፎር ሜምበርስ ቱ ሪሲቭ ኖቲፊኬሽን ዌን ኒው አናውንስመንት ኢዝ ፖስትድ። አሁን አናውንስመንት ፖስት ሲደረግ እንትኑን አለርቱን እንዴት ነው የምንሰራው የሚለውን ቪዲዮ ላይ ካያችሁት እስቲ ምሩን። እኔም እሱን እንትን አላልኩኝም። ምንድነው ግን አለርት የምትል ኦፕሽን አለች። በእርግጥ እዚሁ ላይ እንዳለን እንትኑ ላይ እንገባና አናውንስመንት ሊስቱ ላይ አለርት የምትላለች ግን ምንም እያመጣችልኝ አለ ነው ግን ምን እንደምትሰራ አይሆንም። አይ ምን መስራት እንዳለበት ገብቶኛል። ምንድነው ለምሳሌ አሁን እዚህ ጋር አናውንስመንት ማለት ለምሳሌ አሁን ካምፓኒ ውስጥ የሆነ ፕሮጀክት ቢኖር የሆነ ነገር ቢኖር ምናምን ነገር አናውንስ ያደርጋል አይደል? አናውንስ ሲደረግ ለሜምበሩ ለነዛ ሜምበር እዚህ ጋር ምን ኢሜልስ ላይ ይገባልሻል የሆነ አናውንስመንት አለ። አንቺ እዚህ ጋር ነው የምትጽፊው፣ ግን አዲስ አናውንስመንት ሲገባ ሁሌ እዚህ ጋር እንጠሽ አዲስ ነገር አለ የለም ምናምን ነገር አትይም። ኢሜልስ ላይ ሲገባልሽ ያንን ፖፕ አፕ ያደረገውን ክሊክ አድርገሽ እንድታይ ነው። ሰው ግን አለርት የሚስለው እሺ ምንም እያመጣልኝ አይደለም። አሁን ይሄ ሌላ መንገድ ነገር እንጨምርበት ወይ እናስገባለት። አይት ለምሳሌ እሺ ወይኔ እንትን ልበልህና ፎቶ ዌብሳይት እንትን እሺ ሊስት የሚል ነገር በሊስት ነው። ምን ልበልና እሺ መግድ አይ በቃ እንደዚህ እንትን ልበልህ ብዬ ነበረ ልነግርህ። እሺ ጻፈውን ብዬ ነው። በቃ ኒው ፕሮጀክት ኢናጉሬሽን this is the friendly reminder ምናምን በለውና እሷን እሺ መጨረሻ አሁን አይተሙ ነው የክሬት ያደረገው። ኦኬ ፕሮጀክት all stuff you published it ዛሬ በአንድ ሳምንት ብቻ የሚያልቅ እንዲሆን ከፈለኩ created by exit ሜቢ እያመጣልኝ ያልሆነው ለዛ ከሆነ ብዬ ነው። ምክንያቱም ክሊክ ስትደረግ ሹድ ቢ የሆነ ነገር አለ መምጣት ያለበት። ስታረገው አላሳየህም ሪከርድ ላይ። እዚህ ጋር አሁን ለምሳሌ እንትኑን አስገብተናል ዳታውን this is our announcement list ዜናውን አለርቱን ክሬት ለማድረግ እዚህ ጋር እንመጣና ማኔጅ ማይ አለርትስ እንለዋለን። ከዛ starting July 20 SharePoint alerts will be fully retired. ከጁላይ 26 በኋላ ሪታየር ያደርጋሉ and alerts will stop working. Okay then የሚተኩት ነገር ይኖራል ያስባል። then እዚህ ጋር add alert እንለዋለን። so add alert choose the list or document library ላይ አሁን ሊስታችን የኛ ምንድነው የሚለው announcement ነው የሚለው አይደል chat so announcement ላይ view this list ይሄው አየሁትን ባክ ለባለውና እዚህ ላይ ከዛ ምን አልኩኝ ነው እሺ select the list of libraries that you want to keep track of you አረጨለታለሁ ግን ሃይላይትድ አይደለም። ያ ሚስያረኩት ነገር አለ ከላይ ታስክ ዲቴልስ document library templates search paste announcement ያመጣል
ጊዜ ስለሚፈልግ ኢንተርኔት ምናምን። አሁን ኔክስት ትለዋለሁ። ኔክስት እና ምንድነው alert title, enter the title for this alert. ምን ብለህ ለምሳሌ እዚህ ጋር there is a new announcement, there is a new announcement አይደል ብሎ አለርት ያርገኝ። $10 ለማን ይላክ? ለጊዜው ለራሴ ላድርገው። ሰው ቢኖረን ግን እዚህ ጋር ሰው የሚላክለትን ሰው ጨምሮ እዚህ ላይ ነው። ዴሊቨሪ ሜተድ ምንድነው? ኢሜል ነው፣ ቴክስት አይደለም። ኢሜል ነው። ኢሜል ደግሞ የዛ ሰው ዩዘር ኔም ነው የሚገባው፣ ኢሜል አድሬሱ ነው የሚገባው ማለት ነው። ቼንጅ ታይፕ ኦንሊ ሴንድ ሚ አለርትስ ዌን ኦል ቼንጅ፣ የሆነ ቼንጅ ሲኖር እኔ ለውጥ ሲኖር ኒው አይተምስ አር አድድ፣ አይተሞች አዲስ ሲሆን ማድረግ ይችላል። አሁን ሁለቱ ልዩነቱ ምንድን ነው? አዲስዬ ኦል ቼንጅ ታይፕ እና እዚህ ጋር ታይፕ ላይ ኮለመን አንድ ብጨምር እዚህ ጋር ኮለመን አድ ባረግ ምናምን ያሳየኛል። ወይ የሆነ ኤኒ ቼንጅ አንዱን ባጠፋው ኤኒ ካይንድ ኦፍ ቼንጅ ጋር ባረግ ያሳየኛል። አይተም አድድ ከሆነ ግን እዚህ ጋር ይሄንን ድሊት ባረገው አያሳየኝም። አድድ ሲሆን ብቻ ነው አንድ አይተም አድድ ሲሆን ብቻ ነው የሚያሳየኝ ልዩነታችሁ። ወይም ኤግዚስቲንግ አይተምስ አር ሞዲፋይድ ያሉት ብቻ ሞዲፋይድ ሲደረጉም የሚል አለ። አይተምስ አር ዲሊትድ። ስለዚህ እኔ ይሄን ሁሉ ሶስቱንም ቼንጆች አንድ ላይ እንዲያሳየኝ ኦል ቼንጅ ማለት ነው። እሺ how about the send alert to those change ስለሚለው ሁለቱ ልዩነታቸው ቼንጅ ታይፕ እና ቼንጅ ታይፕ ማለት ምን ቼንጅ ሲኖር አለርት ላድርግ ነው። ሁሉም አይነት ቼንጅ ሲኖር አለርት አድርገኝ ነው። አድርገኝ አልከው። this change ደግሞ ምንድነው? send me an alert when anything changes, someone else change an item, someone else changes an item. Here specify whether a filter alerts based on specific criteria. You may also restrict your alerts to only include them that show in a particular. አሁን እንትኑ ነው ለምሳሌ someone else change an item። አሁን እኔ ስቀይረው ሳይሆን ሌላ እዚህ ሜምበር የሆነ ሰው መቀየር የሚችል ሰው ሲቀይረውም ከሆነ እንዲያሳየኝ፣ ወይም someone else change an item created by me በእኔ ክሬት የተደረገ የሆነ ሰው መጥቶ ቢቀይር እንደ ኦነር ስለሆንኩኝ መሰለኝ ይሄ የሚያመጣልኝ። ግን እኔ አባባሌ ቼንጅ ታይፑን አንዴ ከመረጥክ why do you need the next one? እኮ እሱን እኮ ነው ያልኩት። ይሄ ቼንጅ ነገር አለች ማለት ነው። ይሄ ቼንጅ ታይፑ ነው ያልኩሽ። አሁን ይሄ ቼንጅ ታይፑ ነው። ምንም ነገር አሁን እዛ ላይ ምንም ነገር ሲደረግ አሳየኝ ነው። ግን አለርት ፎር this change የሚለው ምንድነው? አለርት ሌላ እንዲያደርግ የሚፈልገው ለምሳሌ ኤኒቲንግ ቼንጅ ላይክ ከዚህ ጋር አንድ አይነት ሊሆን ይችላል። ኤኒቲንግ ቼንጅ ሲያደርግ ግን ሌላ ሰው ሲያደርግ ለምሳሌ someone change an item የሆነ ሰው ቢቀይር ወይም እኔ ክሬት ያደረኩትን someone ሞዲፋይ ያደረገ ከሆነ እንትን ነው የሚሰጥሽ። የፍሊተር ሞር ኦፕሽን ነው የሚሰጥሽ። አለርትሽ በምን አይነት መልኩ እንዲሰራ ትፈልጊያለሽ? someone changes an item last modified by me ምናምን የሆነ ኦፕሽኖች የሚሰጥሽ ኤክስትራ ጥቅሞች መጠቀም አለመጠቀም ትችላለሽ። ኦል ቼንጅን ብለሽ ማለት ትችላለሽ። when to send alerts send notification immediate ሲቀየር ማለት ነው። ይሄን ኦኬ ብለን እንውጣና ሞክረነው እናያለን። አሁን አንድ እንትራለን there is no notification አለ። ሶ ታመጥቼ ለምሳሌ አንድ ኒው አይተም ቴስት ልበል ነው። ቴስት description name ቴስት ለምሳሌ ዲፓርትመንት እንትን ካታጎሪ ማርኬቲንግ የለንም ለጊዜው ይቅርታ። የለም። እሺ ላይት ሄልፕ ዴስክ አድርገው ቀኑን ዛሬ እስከዚህ ላድርገው። በማን ተቀየረ የሚለውን አሁን ኤግዛክት ቦታ I should get an email አይደል? እስቲ አሁን እዚህ ጋር ምንም ኢሜል ፖፕ አፕ አድርጎ የማያሳየኝ ምክንያቱም ባልከፍቶም ኖሮ የሆነች ኢሜል አለ ይላል። እሺ የመጀመሪያው there is a new announcement ይላል። አለርት ነው።
has has successfully successfully been been added added to አዲሱ ይሄ ቅድም ክሬት ያደረኩት ነው አለርቱን ክሬት ሳረግ there is በቃ እንደዚህ የሚል አናውንስመንት ክሬት አድርገሃል ይሄ ክሬት አደረኩት የአሁኗ ቴስት የምትላል የሰራሁበት ግን እቻትና እሺ ቴስት has been changed ምናምን ታይትል ይሄ ቦዲ ዲስክሪፕሽን ይሄ ምናምን ይሄ ክሬትድ ባይ የሆነ አንድ እንትን አለ ማለት ሼርፖይንት ኦንላይን ላይ there is a new announcement ቴስት የሚል ብሎ መጣልኝ ማለት ነው ለዛውንም ገብቼ ሼርፖይንት ላይ ማየት ይችላል ግን it would have been good እዚህ ጋር የሆነ ሊንክ ነገር ያስቀምጥ so easily ክሊክ አድርጎ ያ ሰውዬ ገብቶ እንዳይ ማለት ነው አሁን ለምሳሌ አሁን እኔ ራሴ ሰራሁት ተናገረ እኔ ራሴ ሰራሁት ኦኬ ቪው አናውንስመንት ሶሪ እኔ እዚህ ጋር ቪው አናውንስመንት የምትላለች ይሄ በማይክሮሶፍት ነው የከፈተ ያለው እሺ ሌላ ኮድ ፔፐር ሊንክ ብዬ ለምሳሌ መጥቼ ሳሙዌር እዚህ ጋር ያው አለ አሳየኝ ማለት ነው ኦኬ ምንድነው ያሳየኝ ቆይ አሁን የመጨረሻው የተሰራው ነው አዲስ የመጣው እኮ በኢሜል አይደል እሱ ነው የነገረ እኮ በኢሜል ነገረ በኢሜል ሲነግርሽ እንዴ አሁን እቺ ማለት ምንድነው የተሰራው ነገር ብለሽ ታያለሽ እኮ ዲቴል ገብተሽ ማየት ትፈልጊ የለ አሁን ሙሉ ለምሳሌ ክሬቲድ ባይን እዚህ ጋር አላመጣልኝ ገብተን ያመጣልኝ ቦዲውን ታይትሉን ብቻ ነው ማን የሰራው ይበይ እዚህ ጋር ቪው አናውንስመንት ብዬ ስገባ ኤግዛክትሊ እንትኑ ጋር ወስዶ ያሳየኛል ማለት ነው እዚች ገዞኝ መጣ ይሄው ይሄ ነው አዲሱ ቼንጅ ምናምን ነገር በከሌ ነው እንደዚህ ተደርጎ ብሎ አሳየኝ ማለት ነው አሁን ኖቲፊኬሽን ማግኘታችንን አወቅን ማለት ነው አለርት ሰራን ማለት ነው አለርት ሰራን እና ኖቲፊኬሽኑን መቀየር ነው እሺ ኮንፊገርስ ወይ ኖቲፊኬሽን ወይ new announcement posted ይሄንን ማየት ጨረስን እሺ